በተባበሩት አረብ ኤምሬትስ የምትኖሩ የኦርቶዶክስ ተዋህዶ ልጆች ሆይ ከአንድ የተከበሩ የሃይማኖት መምህር ይህንን የአደራ መልእክት ለልጆቼ አድርስልኝ የሚል ታላቅ መንፈሳዊ ኃላፊነት ተሰጥቶኝ ነበር። ይሄው እኔ ዛሬ ወደ እናንተ አድርሼ አደራዬን በታማኝነት ተወጥቻለሁ። አሁን ደግሞ የዚህ ቅዱስ አደራ ቀጣይ መልእክተኛ መሆን የእናንተ ፋንታ ነው። ይሄንን ቪዲዮ ለጓደኞቻችሁና ለወዳጆቻችሁ ላይክ፣ ሼር፣ ዲዩትና ሪፖስት በማድረግ ክርስቲያናዊ ግዴታችሁን ትወጡ ዘንድ በስላሴ ስም ማጸናችኋለሁ። አሁን በቀጥታ ወደ አባታችን መልእክት እናልፋለን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ነአምን በአብ ወነአምን በወልድ ወነአምን በመንፈስ ቅዱስ አሃዱ ውእቱ አምላክ ፍጹም። በአብ እናምናለን፣ በወልድ እናምናለን፣ በመንፈስ ቅዱስም እናምናለን። ይሄውም ፍጹም የሆነ አንድ አምላክ ነው። እንኳን ለአጋዕዝተ ዓለም ቅድስት ሥላሴ ዓመታዊ ክብረ በዓል በሰላምና በጤና አደረሰን አደረሳችሁ። ሐምሌ 7 በዱባይ ጀበል ዓሊ መካነ ስብሃት ቅድስት ሥላሴ ወቅዱስ ሩፋኤል ቤተ ክርስቲያን ዓመታዊ የአጋዕዝተ ዓለም ቅድስት ሥላሴ ክብረ በዓል በድምቀት ይከበራል። በዕለቱም የሊባኖስ፣ የተባበሩት አረብ ኤምሬትስ፣ የመካከለኛው ምስራቅ ሀገረ ስብከት ሊቀ ጳጳስ፣ የቅዱስ ሲኖዶስ አባል፣ የሁላችን የበረከት አባት ብፁዕ አባታችን አቡነ ድሜጥሮስ በተገኙበት እንደዚሁም የየአድባራቱ አስተዳዳሪዎች፣ የየአድባራቱ የአብነት መምህራን፣ የየአድባራቱ ካህናትና ዲያቆናት፣ የየአድባራቱ የሰንበት ትምህርት ቤት መዘምራንና መዘምራት በተገኙበት እንዲሁም ከተለያዩ ቦታዎች የሚመጡ ምዕመናንና ምዕመናት በተገኙበት በማህሌት፣ በስርዓተ ቅዳሴ፣ በትምህርተ ወንጌል፣ በዝማሬ በድምቀት ይከበራል። ታቦተ ሕጉም ከመንበሩ ወጥቶ ሁላችንን ይባርከናል። በመሆኑም ሁላችሁ በዕለቱ ተገኝታችሁ በዓሉን አክብራችሁ በረከት እንድታገኙ ቅድስት ቤተ ክርስቲያናችን ጥሪዋን ታስተላልፋለች። ሐምሌ 7 ሁላችን መጥተን በረከት አግኝተን እንድንመለስ የቅድስት ሥላሴ ምሕረትና ቸርነት አይለየን። ወስብሐት ለእግዚአብሔር።